አሳብደዋል። ዛሬ አቤላን ይቅርታ መጠየቅ አለብኝ። በዚህ አጋጣሚ ማሜን ከህይወት ያርቄ ራፉን ይግሌ ማረጋል። አቤላ ወንድሜ እዛው አቤላ ሳላውቅ አጥፍቻለሁ። በጣም ይቅርታ። ስሜታዊ ሆኜ አስከፋው አይደለ? ካሁን በኋላ የኔና ያንተ ጓደኝነት እዚህ ጋር አብቅቷል። እንዴ አቤላ ምን ሆነካል? ከዚህ የሚዋሳ ጊዜ እኮ አሳልፈናል። እንዴት እንደዚህ ታመራለህ? እስካሁን የታገስኩ ይበቃል። እሺ ስለዚህ ወደኔ ዞረ እንዳሸናሽ ጨርሻለሁ። አንተ አቤላ በቃ ማንም የሚረዳኝ የለም ማለት ነው? ኡፍ ይሄ ደግሞ ራፉዬ ደህና ነሽ? አንተና ጓደኛ እያለህ መቼም ደህና መሆን አልችልም። ቆይ እናንተ ወጣቶች አይደላችሁ? ስራ ምናምን የለባችሁ? እንዴት እንስራ? በሐሳባችን እየተመላለሽ እኮ ስራው ማለት እና እኔ ምን ላርጋችሁ? ምን ላርጋችሁ አይባልም። እሱን ታዩና እኔን ብቻ ተረጂ። አንተን ትረዳ፣ እሱ ደግሞ መጥቶ ሰላሜን ይንሳኝ። አንቺ ብቻ ተረጂኝ እንጂ እሱን ለኔ ታዩ። እንዴት? አይንሽን እንዳይ አርቄ ጥልልሻለሁ። እነሱ ሲፋጁ ሰላሜን አገኛለሁ። ራፉ አቤት። ግን እንዴት አርገህ አሳብደዋል? ምን